ሶስት ነጋዴዎች ነበሩ እና በአንድ ላይ ወዳጆች ናቸው። በአንድ ላይ ነው የሚነግዱት። የወርቅ ነጋዴዎች ናቸው። የነገዱትን ወርቅ ትርፉን ዛፍ ስር መቅበር ፈለጉ እና ዛፍ ስር ወስደው ቀበሩት። ያ ወርቅ በ24 ሰዓት ውስጥ ተሰረቀ እና ሌባውን ማወቅ ፈለጉ። እርስ በርሳቸው ይጠራጠራሉ። ማን እንደሰረቀው ግን ማወቅ አይችሉም። ማን እንደሰረቀው የልፋታቸውን ዋጋ ገንዘባቸውን ያስቀመጡትን ማን እንደሰረቀ ለማወቅ ንጉሥ ሰለሞን ጋር ሄዱ። ንጉሥ ሰለሞን ጋር ሄደው አስረዱት። ንጉሥ ሰለሞን ታሪኩን ከተረዳ በኋላ ሌላ ታሪክ፣ ሌባውን ሳይነግራቸው ሌላ ታሪክ ጀመረ። ታሪኩ አንድ ባልና ሚስት ነበሩ። እነዛ ባልና ሚስቶች አንድ ላይ ተጋብተው ሲኖሩ መኖር አቃታቸው። ኑሮ አስቸገራቸው። መለያየት ወሰኑና ተለያዩ። ሚስት ቀድማ ተዳረች። በሰርጓ ዕለት የቀለበት ስነ ስርዓቱ ላይ የተለየ ስሜት ተነበበባት። ደነገጠች ማለት ነው። እና ባል ያናየ አዲሱ ባሏ እያገባት ያለው ምንድን ነው አላት። ከባለፈው ባሌ ቃል ኪዳን ነበረኝና ያ ቃል ኪዳን ሳስታውሰው ደነገጥኩ አለችው። ሰው ችግር የለውም፣ ቃል ኪዳን የገባሽለትን ሰው ሄደን ይቅርታ እንለዋለን፣ ካሳም እንከፍለዋለን በገንዘብ ብሎ ይዟት ሄደ። ባልየውን አገኙትና እኛ በዚህ ምክንያት ይቅርታ ልንጠይቅ ፈልገን ነው፣ የገንዘብ ስጦታም አለን ብለው ሲያናገሩት ይቅርታችሁን ተቀብያለሁ፣ ገንዘብ ስጦታውን ግን አልቀበልም፣ ያለፋውበት ብር ምንም አይሰራልኝም አላቸው። ቢለመን እምቢ አለ። ባልም ምሽትም አመስግነው መንገዳቸውን ወደ ቤታቸው አደረጉ ማለት ነው። መንገድ እየተጓዙ እያለ አንድ ዘራፊ ሌባ ደረሰና ያን ለስጦታ ሊሰጡት የነበረውን ብር ዘረፋቸው። ምሽት ተስፋ አልቆረጠችም። ለምን ያን ብር እንደያዙት ታሪኩን ነገረችው ለሌባው ማለት ነው። ሌባውን በታሪኩ ተደስቶ ተደንቆ ብሩን መለሰላቸው። ታሪኩ እዚህ ላይ አቆመ። ንጉሥ ሰለሞን ማለት ነው አቆመና አሁን ጥያቄ ልጠይቃችሁ ነው አላቸው ሶስቱንም ነጋዴዎች። ጥያቄው ከነዚህ ከአራቱ ሰዎች አክተሮቹ አራት ናቸው በዚህ ታሪክ ውስጥ። ሌባው፣ አዲሶች ተጋቢዎች ባልና ሚስት፣ የነበረው የድሮ ባል ማለት ነው። ስለዚህ ከነዚህ ውስጥ በጣም ሊመሰገን የሚገባው በተግባሩ ማን ነው አላቸው። የመጀመሪያው ነጋዴ ሚስትየዋ በጣም ልትመሰገን ይገባታል። ምክንያቱም በሰርጓ ዕለት ቃል ኪዳኗን ፍክ ሲላት ቃል ኪዳኗን ይቅርታ ማለት ፈልጋ ከባሏ ጋር ሆና የድሮ ባሏን ይቅርታ ጠይቃለች አለው። ሁለተኛው ነጋዴ የአሁኑ ባሏ በጣም የሚመሰገን ሰው ነው። ምክንያቱም ይቅርታ ሊለውና የገንዘብ ስጦታ ሊሰጠው የሄደው የድሮ ጎባኑን ነው። ስለዚህ ሊመሰገን የሚገባው ድንቅ ሰው ነው አለ። ሶስተኛው ነጋዴ ሳይጠበቅ የድሮ ባሏ በጣም የሚገርምና የማይረባ ሰው ነው። ምክንያቱም ብሩን መቀበል ነበረበትና መጠቀም ነበረበት። እንዴት እምቢ ይላል ይህን ሁሉ ብር አለ። ንጉሥ ሰሎሞንም በል ወርቁን የሰረቅከው አንተ ነህና መልስላቸዋል። አያችሁት? ሌባ ነው። የሚዋሽ ሰው መዋሸት የፈለገ ሰው በአእምሮ ውሸታም ሆኖ ያገኘዋል። አእምሮ ነው፣ አስተሳሰቡ ነው፣ ትምህርቱ ነው። ለአእምሯችን የምንነግረውን ነገር ነው የምናደርገው። እኔ ድሃ ነኝ ምንም እንደዚህ ነገር አልሆንም ካልክ ያው የመሆን ቻንስ ከፍተኛ። ግን ከስራ አንጻር ከእንቅስቃሴ አንጻር ምስጋና የምታመሰግን ደግ የምትሆን የምትማራቸው ጥሩ ትምህርቶች ከሆኑ መልካም ነገር ከሆነ መልካም ነው የምትሆኑ። የመሆን ቻንስ 90% ነው፣ ምንም ጥርጥር የለው። በዛ እንቅስቃሴ ከሆንክ ነው። ድርጊት ግን ያስፈልገዋል። አንዳንዶቹ 5 ጓደኞችን ንገረኝ
ስላንተ እነግርሃለሁ ስላንተ አውቃለሁ አይደል የሚሉት። ምክንያቱም የነዛን አቬሬጅ ካራክተር ስለሆነኛ ማለት ነው። ስለዚህ ምንውልበት ትልቅ ነገር ምንውልበት ጓደኞቻችን ትልቅ ሰዎች ከሆኑ እኛ ትልቅ አስተሳሰብ ይኖረናል። እምንውልበት ትንሽ ቦታ የምንሰራው ተግባር ትንሽ እኛን የማይመጥን ትንሽ ስራ ከሆነ ደግሞ ትንሽ ነው የምንሆነው። ስለዚህ ከትልቆች ጋር ፊት ማድረግ አንችልም። ትልቅ ሆነን ትልቅ አስተሳሰብ ይዘን ትልቅ ተምረን የተማርነውን በትልቅነት መተግበር አለብን ማለት ነው። የምንማረውን የምንናገረውን የምንውለውን እንሆናለን። መዋያችንን ማስተካከል አለብን።